ትላንት ባዶ ነበር፣ ዛሬ ኪስን ይሞላዋል። ሶስት ነገር መምጫቸው አይታወቅም ይባላል። እንግዶች ሶስት ነገር ቀደር ይታወቃል፣ አላህ ነው የሚያውቀው። ሞት ይታወቃል፣ ርዝቅ ሶስት መቼ እንደሚመጣ አይታወቅም። የሆነ ሰዓት ይመጣል። ትላንት ባዶ ነበር፣ ዛሬ ኪስን ይሞላዋል። የለም አላጋጠምንም በቤታችን ጭንቅ ብሎ ባልታሰበ ሰዓት አላህ አላመጣም። የሰው ልጅ ያው ይክዳል እንጂ ያማራል እንጂ። ባሪያዬ ተመኝ፣ የፈለከውን ነገር ፈልግ። ፈኢኒ ቀድ ዐፈውቱ ዐንክ፣ አየህ እኔ ይቅር ብያለሁ። ወቀሳ የለበትም፣ ወቀሳ የለም፣ ወንጀሉ አይነገረውም። አላህ በቃ ሙሉ ለሙሉ አንስቶለት ማለት ነው። አልዓፉ ይቅር ብያለሁ። እንዲሰራ እንዲህ አልሰራህም ወይ? የዱንያ ላይም ሰትሬ ነበር፣ የለም ዛሬ ደግሞ አኺራ ላይ ይኸው ይቅር ብዬ እንትን ብያለሁ፣ ምሬልሃለሁ አይደለም የሚባለው። የፈለግከውን ጠይቅ። ቀድ ዐፈውቱ ዐንክ ፈለን ተተመነ ልየውመ ሸይአን ኢላ አዕጠይቱከ ኢያህ። ዛሬ ምንም ነገር ተመኝተህ የሰጠውህ ቢሆን እንጂ ይለዋል አላህ። ምንም ነገር አትመኝም የሰጠውህ ቢሆን እንጂ። አልዓፉ ይህንን የአላህ አፉታ ያገኙ ሰዎች እንዲህ የሚባሉ ሰዎችም አሉ ማለት ነው።